አዳራሽ ቤቱ ምናምን ነገር አዳራሽ አይደለም ቤቱ። እዛ ጋር እየተናገርኩ ነበር። አዳራሽ አይደለም ቤቱ። ሰራተኛ አለ፣ እኛ አለ። ይህ ለሚለው ነገር እኔ እስከነበርኩ ድረስ አይቻልም። አሁን ቁማሩ ገባኝ። አየህ አይደለ ሰውየው ስራ ልጅቷ የተናገረችው ሁለት ሰራተኛ ብቻ ሰራተኛ ነው ብዬ ጊዜ እየተቀየረ የነበረው ሰራተኛ ነው ያለው እዛ ቤት ሰራተኛ ብሎ የሚገቡት። ይቺ አዳማ ልጅ አይደለችም ሲጀመር። አረ ስልጤ ነች። ጆካና ይቻታሉ ገብቻ ወሎዬ ነው ያለኝ እያለች እኮ ነው። ወሎዬዋ ግን ወሎዬ ናቸው ታዋቂያት ብለው ነው ያስተዋወቁ። መታለች እባካቸው ድንገት ስልጤ ነች። ወሎዬዋ ይች ራሷ ናት። ጥያቄ መጠየቅ የምትፈልጉ ሰዎች ካላቸው ገብታችሁ መጠየቅ ትችላለች። ጥያቄ ጠይቋል። ልጁ ተይዟል። እናቴ ትምህርት ተይዟል። ማሜ ተይዟል። እንደዚህ ሲደነግጥን ያቸዋላል። እንዲህ በህይወቱ ሲያስደነግጠው አንተ ልጅ ትምህርት እኮ ናት። እንዴት አድርጋ እንደያዘችው እንዲቺ ተንከሲስ እኮ ነች። አውቃታለሁ ስገባ በፊት እኛ ጋር አሁን ቆይ ለምን በውስጥ ነው የተቀብያ ወራታል። ማሜ መዋረጃው ደርሷል። አንተ ቆሻሻ ስማ፣ እጃችን ላይ እኮ ነው የጣለው። እኔ እጄ ላይ እኮ ነው የጣለው። ይህን የሚመስለው አንድ ከምሽቱ 10 ሰዓት ላይ የጉቺ እርግማን እንዲህ አደረገው። ሴቶቹ እንደዛ ሲያዋርድ የሴት ላርጓ ምናምን ነገር እኔ ላርጎ የሚሉት ራሱ አይገባል። በጣም ይደጋግሟል። እሱ ቃል ላርጎ ራሱ ላርጓም ስለሆነ ነዋ። ወላሂ እጄ ላይ ነው የጣለው። ቁጥርሽን ላክልኝ አልኳት። ቁጥሯን ላክችልኝ ነው ከፕሮፋይል ለውሰች የደወልኩላት እና አለሃለ እንደዚህ እንደዚህ ምናምን ብዬ የሚችለውን የእውቀቴን ያህል መከርኳት። ሙስሊምነቴ ናት፣ ወላ ባትሆንም ችግር የለብኝም። ሴት ናት። ወደ እስልምና እንዳትደበቅ፣ ወደ እስልምና እንዳትደበቅ አንለቅህም። ቅድም አስተባበለ እኮ በቁርአን ወንድ ልጅ በቃ ይፈተናል ምናምን እያለ ሴት ልጅ ተቸገርኩ ስትል ጠርተህ ነው ስላክ የምትረዳት ወይስ ባለች ጠርቶ ረዳይ ምናምን ብር ሰጠኝ ከዚ ምን አይነት እርዳታ? አንድ ቤት እኮ ናቸው ያስተጋባል እኮ ነው እሱ ጋር ነው ያለችው። ወሎዬ ድምፅ አይሰማም። ኦኬ እኔ ሂጄ ልጠይቀው። ምን ልጠይቀው? ጆከር ሂጂ ጠይቅ፣ ያባርሻል። አላሳያትም። ለምን ደነገጥክ? በይ ልጅቷ አሁን አንተ የት ነው ያለችው? በይ በተቻለ መንገድ እንትን እንዲለት ሰምተነዋል። አሁን እሱ ጋር ያሳያቸዋል። እንተባበር። ምን ጊዜ ሄዲ አበባ ትልካለች። ይታየኝም ፀሐይ ስለሆነ ወደ ውጭ ጫናት እንደ ይሄ የሚሮጥበት ጎረቤት ነው። አብረው አንድ ቤት ናቸው እያሏቸው ስለሆነ ኮሜንት ላይ አየህ፣ ይኸው እዚያ ያለ ያን ኮሪያ አንድ የሚባለው በጣም እሱ በቃ እንትን ብላለች። አንቺ እኔ እኮ አቋሜን አይቶ ሊበላ አለችው እኮ ሊበላ ንቀቷት በጣም ነው የናቀችው። ደግሞ ለእኔም እንደዛ ነው ያለችኝ። እኔ ተጣልቶብኝ ግን ኖ ጆከር ዝም በላት። ባለፈ እኔ ከእሷም ጋር ተጣልቻለሁ። ምንድን ነው ስሩ የምታለቀልቂው ብያት እስ የመጣ በይን የመጣ ስትል ነበረ። ነበር ታውቃለህ። ወሎዬ 6 ይላሉ እዚህ 6 በለው እና ከዛው መጨረሻ አለው እኮ እንዴ ልቧ ፈሰሰ። 1 ሜትር እኮ ነው ያሳያት። ምንድን ነው የምትለው? ጎበዝ ነች። አሁን እንደዚህ አይነት ነገር ያስፈልጋል። ተልኮልኛል። ትንሽ ናት፣ ተወሱን 1 ሜትር ናት። የሚቅለበለበውን ልቀሙበት። ውሸት ነው። እናተን ልብድ ያለን አደግማ አንተ ኬት የምናውጣ አዩ ውሸት
አይ እነኛ አይማሩ መቼም ይማሯል። ተይዞባቸው ሆነ ምን ተብሎባቸው ምንም ነገር እንጂ ብዙ ሰው ስለዚህ ምን ተምረን አልመሰለን ሚስት ያላቸው ሁሉ ናቸው ለካ አንደኛ ለማስፈንገር አንደኛ ነገሩ። እኔ ግራ የገባኝ ማለት ነው ወሎየው ለሚስትየው እጁን ብቻ ነው የሚያስማት እና እሷንማ እንዲልና ከረማውን ገፏት እንትን ክላስ ትገባለች፣ ዘጋች፣ አለቀ። ልጇን አቷለጥ ነው። እዮዳብ ቁጭ ብሎ መረጃ እየሰበሰበ ነው። እኔ ግን በበኩሌ የምለው ማለት ነው ይሄ ሰው ሶሻል ሚዲያ ላይ የሚንቀሳቀስ ሰው ነው። ልጅቷ አሁን በምትሄድበት እንቅስቃሴ ከሆነ መፖሰቷ አይቀርም። ገባ ኖ አረ ከሚፖሰት እዚህ የምታውቁ ሰዎችም ካላችሁ ሂዱና በውስጥ ጻፉለት፣ ይታረቁ። እሱ ነው እንጂ መፍትሄው ወላሂ ተፖስትለት አያገባኝም። እናቱን ልብድ ያለት እንዲሁም እንዲፖስተው ነው የምፈልገው እኔ። እንደዛ ነው ደግሞ ልጅቷ በእርግጠኝነት ይዛበታለች። ገባህ አይደለ? ለምን ይወጣበታል እሱ? አንተ የሌላም ሰው ሀገር ፋይል ላይ ያዘችው። ቆይ እንደ ሀሳብ ይቅርታ ከጠየቃት ቪዲዮ ሰርቶ እዚች ጋ እንኳንም አልተጣጣፍኩ እናቴ ያላቃ ዱሮ ነው ፎሎ ያደረገች ሰበና የማሚ ወሸላ ተያዘብን። ማሚ እኮ አመት አልሞላውም እኮ እና ሳምነው ጽጌን ሲያዋርደው ፈጣሪ ሲያዋርደው የቅንቅናም አንድ አበባ አንድ አይስክሪም ስቱፒድ ጋይ። አንተ ጋር ደግሞ ተጣልታችሁ ነው ጊፍት ለምን ለጉቺ እንደዚህ ያገዝካት ምናምን ብሎ እኮ ነው ለማን ስቱፒድ ጋይ አላለም። ጉቺ እኮ ገንዘብ ሁሉ ልካላት ይሄ ጥንብ አህያ ዙሮ ሰድባት። ይሄ ክርፋታ ቀርፋፋ ለማይጫታም ወሸላውን አውጥቶ አሳይቶ ጋማ ተባለ። ምን አባቱ ሊያመጣ አይቲ እንደ አባባሏ ከሆነ እኮ እያደረገ ነው መሰለኝ። ስክሪን ሪከርድ ያደረገችው አብዶ ምርቃና ላይ ሆኖ መስማ ሰውዬ ግን አስፈነገረ። በስልክ ብቻ ያስፈነግር ማናሳያለው ስማ እንጂ አባት አለም ከሰው አንድ አበባ እንደዚህ ስጩኝ ብሎ ደግሞ ይሳደባል። ለማኝ ያሳቀኝን ነገር ምን እንደው ታውቃለህ? ወለየው ምን አለኝ መሰለህ? ደወለና ጆከር አለኝ አንተ ወንድ ልጅ ነህ። ነጃት ደግሞ ምን አለሽ መጣ ካሜራሽን ከፍተሽ እንተኛ ለሚለኝ አውቃለሁ። ዝርግ ነጃትን ብላርግ ሽሯታል ታውቃለህ። እቺ ወሎየዋ ዋሽታናለች። ምን መሰለህ አላሳየሁም ማለች እንጂ እሷን ፈግራለች። በዚህማ አይሆንም። ማሜ የዋህ ነው እና አልያዘብኝም ብላ ልትዋሸደው እንዴ? እሷንም ማስወጣት አለብን። እሷን ፈግራለች። ወሎየዋ ላይ አታጥብቁባት። አሚን ልጅቷ ላይ ቆይ አታጥብቁባት። ተይ መረጃ ይሸሻላ። ቆይ እንጂ ብራዘር አሁን አይደለም ስሚ ነው እሷ ሁሉ ጊዜ አበባ ትመላለች። እሱ ቤት ታፕታፕ ኮፕሊንግ አንደኛ እሷ እኮ መረጃ እንዳይሸሽ ብዬ ነው እኮ መረጃ ወለየው። እኔ ልንገረን ስለማውቃቸው ማለት ነው እሷ ከምንም ነገር የለባትም። በጊፍት ነው ሊኖርባት የምችለው እንጂ እሷ ደግሞ የምትይዛቸው እና ጊፍተሮቹም በጊፍት ነው። ከዛ ውጭ ሌላ ነገር እንደማታደርግ እኔ እነግርሃለሁ። በጊፍት እሷ ምን ቤት ነህና ትሰጣለች? ኖ ጊፍት እንዲሰጥ አላያትም። የእሱ ጠበቃ አድሚን ነበረች። ከስር አጠፋም ነበር። ጊፍት ትቀበልና ለአንተ መታሰጣለች። ለነማሚለ እነዛ እንደዛ ነው የምታደርገው እንጂ በዛ ውስጥ ነገር እንኳን አትሄድም። ግን ስለሚጠይቋት አንተ ብቻ አንተ የሚጠባለ እንደ አንተ ጥንብ የምታሽላለው ማን ነው? ነች የያዘችው። አንተ ምን አስበው ነው? ሪች ብቻ ነች እኔን የያዘችው። የሴቶች ዶክተር የሆንክበት ራሱ ሪዝኑ እሱ ይመስለኛል። ልክስክስ እኮ ነው። አንድ ቀን 9 ተይዞበታል እሱ። ላውጣ እንደ የሆነ ነገር እኔ ከሀሽታግ ውጭ ምን ነው ፈቀናት ስትመጣ ቅናት ተሰማሽ እና አንተ የልጣጅ ሙዝ አትነካ
ሪሪ እየሰደበች ነው ከታች እና ሃሽታግ ስትመጣ ስንት አይነት ግን ጉድ አለ። እኔ እኮ ቢገርመኝ የጆከር እሺ ሰማ ጆከር እኔ አሁን አንድ ሌላ ነገር ምልክልህ ነገር አለ ልላክልህ። አንተ ግን እኔ አንተ መረጃ አልቀበልም። አንተ ትኩስ ጌታ ትኩስ የኢትዮጵያን እንዳለ እኮ የሴቶች እንትን ያለው አንተ ጋር ሰይዶ ልላክልህ። ሰይዶ ውጣና ላክልኝ። ውጣና ላክልኝ